አንድ ሰው ስትሮክ ካጋጠመው በኋላ የፊዚዮቴራፒ እንቅስቃሴ በስንት ጊዜ መጀመር እንዳለበት አስባችሁ ታውቃላችሁ? ሰላም፣ ዶክተር ምህረት ነኝ ከላይፍላይን አዲስ። አንድ ሰው ስትሮክ ካጋጠመው በኋላ ያለበት ሁኔታ የተረጋጋ ወይም ስቴብል ከሆነ ከ24 እስከ 48 ሰዓት ባለው ጊዜ ውስጥ አቅሙ በፈቀደው ልክ የፊዚዮቴራፒ እንቅስቃሴ እንዲያደርግ ይመከራል። ይህኛው ጅማት መገተርን፣ ህመም ከመቀነስ ብሎም ደግሞ በአንድ ቦታ ለረጅም ጊዜ ከመቆየት የሚመጣ የሰውነት ቁስለትን ለመከላከል ይጠቅማል። ከዘርፈ ብዙ የፊዚዮቴራፒ ጥቅሞች መካከል በስትሮክ የደከመውን ጡንቻ ማጠንከር፣ ባላንስ ጠብቆ መንቀሳቀስ ብሎም ደግሞ ታማሚው በራሱ መብላት፣ መጠጣት፣ ልብስ መቀየር እንዲችል ጄኔራሊ ደግሞ ኳሊቲ ኦፍ ላይፉን ኢምፕሩቭ ለማድረግ ይጠቅማል። አንድ ሰው ስትሮክ ካጋጠመው በኋላ በሳምንት ከ3 እስከ 5 ቀን ቢያንስ ለ45 ደቂቃ የፊዚዮቴራፒ እንቅስቃሴ እንዲያደርግ እንመክራለን። ይህኛውም ደግሞ ከ8 እስከ 12 ሳምንት ባለው ጊዜ ውስጥ ቢያደርግ የማገገም ሂደቱን ያፋጠናል፣ አሪፍ ያደርጋል። እንደዚህ አይነት አገልግሎት ማግኘት ከፈለጋችሁ ላይ በምታዩት የስልክ ቁጥር እኛ ጋር ላይፍላይን አዲስ በመደወል ይሄኛውን አገልግሎት ወይም ሕክምና ማግኘት ትችላላችሁ። እናመሰግናለን።